ይሄ ቦታ ከምናውቀው እውነታ ውጪ ፈጽሞ የተለየ ነው። በዓለም ላይ እንደዚህ አይነት ቦታዎች በጣም ጥቂት ቦታዎች ናሉ፣ ምናልባት በጣት የሚቆጠር። ይሄ የማሳያችሁ ቦታ ከምናውቀው እውቀት የተቃረነ ስላችሁ አንድ ነገር ከቁልቁለቱ ወደ ዳገቱ ነው የሚሄደው። እንደምናውቀው ከዳገቱ ወደ ቁልቁለቱ አይደለም። ለምሳሌ እዚህ ቦታ ላይ መጥቶ መኪና ቢቆምና ኒውትራል ላይ ቢያደርገው በአውቶማቲክ መኪና በእንትን ደግሞ ላይክ በማኑዋል መኪና ደግሞ ዜሮ ማርሽ ላይ ቢያደርገው ምንድነው ሀፕን የሚያደርገው? ወደ ቁልቁለቱ ነው መኪናው የሚሄደው። ኦልሬዲ ዜሮ ስለሆነ እግሮቹ ነፃ ስለሆነ። እዚህ ቦታ ላይ ግን መጣችሁ መኪናችሁን ዜሮ ብታደርጉ ወደ ዳገቱ ነው የሚመለሰው ማለት ነው። ውሃ ብታፈሱ ውሃው ወደ ዳገቱ ነው የሚመጣው እንጂ ወደ ቁልቁለቱ አይወርድም። ይሄ በጣም አስገራሚ ነው። አሁን ወደ ዳገት ሲሄድ በጣም ቀሎኝ ነው የሄድኩት። እዚህ ጋር ሲሄድ ወደ ዳገቱ ስጠቀም በጣም በቃ እየገፋኝ ምናምን ነው የሚሄደው። ራሱ ወደ ቁልቁለት የሚሄድ ያህል ነው የሚሰማኝ ወደ ዳገቱ ላይ ስወጣ። በተቃራኒው ደግሞ ወደ ቁልቁለቱ ስወርድ ደግሞ በጣም እየከበደኝ፣ በቃ ቁልቁለት መሄድ እንዴት ይከብዳል! በጣም ነው የሚያስገርመው። ኦፕቲካል ኢሉዥን ነው የሚለው። አሁን ኦፕቲካል ኢሉዥን ይሄንን በተግባር አሳያቸዋል። እኔ ኦፕቲካል ኢሉዥን ማለት ለኛ የሚመስለን እኛ የምናየው ወይ ደግሞ ለኛ የሚታየን ነገር ግን ፈጽሞ ያልሆነ ነገር ማለት ነው። ለምሳሌ ከኋላ ላይ እንደምትመለከቱት ዳገት ነው፣ ቀጥ ያለ ዳገት ነው እንደምትመለከቱት አይደለ? ግን የኛ የእይታ እንትን ነው እንጂ መሬቱ ራሱ አሁን ተራራ ላይ ነው ያለሁት እንደነገርኳችሁ። ተራራው ከፍታው ላይ የፈጠረው የራሱ አቀማመጡ ማለት ነው። አቀማመጡ የተራራው አቀማመጥ ራሱ ልክ ያልሆነ ስለሆነ በዛ ይሄ መሬት ለኛ ዳገት መስሎ ይታየናል፣ ግን ቁልቁለት ነው። በጣም ነው የደነቀኝ። መኪናም እዚህ ጋር እያቆምኩኝ እነሱም ሲያቆሙ እንዳያችሁት በጣም ይገርማል። መኪናው እዚህ ጋር ሲደርስ ወደ ኋላ ነው የሚመለሰው ኒውትራል ላይ ስታረጉ። ስለዚህ በጣም ይከብዳል። እንደውም መኪኖች ምን ያደርጋሉ? ይሄ ቁልቁለት እየመሰላቸው ፍሬን ያዝ ሲያደርጉ ይቆማል መኪናው። በቃ ለምን ዳገት ነው፣ በጣም ነው የሚከብደው። ወደዚህ ወደ ቁልቁለቱ መምጣት እንደ ዳገት ያህል ነው የሚሰማው። በተቃራኒው ደግሞ ወደ ላይ ዳገት እየመሰላቸው በጣም ነዳጅ ሲሰጡ ሽል ብሎ መኪናው ፈጥኖ ይሄድባቸዋል። እና ከዚህ በዚህ አገባብ እንግዲህ በዚህ አኳኋን የምናየው ነገር በትክክል እያየነው ያለነው ነገር እንኳን ትክክል አይደለም ማለት ነው። ፈጽሞ የተገለበጠ ወይም የተሳሳተ ነው ማለት ነው። ስለዚህ እኛ ከምናየው ይሄ ኦፕቲካል ኢሉዥናችን የምናየው ነገርና ነገር ግን አጠቃላይ እቃው የተቀመጠበት፣ ለምሳሌ ይህንን ጠረጴዛ ተመልከቱት። በቀላል ምሳሌ ስለዚህ ቦታ ሚስጥራዊነት እንዲገባን ከተፈለገ ይህንን ቪዲዮ ልጋብዛችሁ። ልብ በሉ። እቺ ላያችኋት በጠረጴዛው ላይ ወደ ላይ ነው የሚሄደው። ሃው እንዴት ሄደ ስንል እኛ የምናየው አሁን ምናያት ሲንግል ቦታ ያችን ብቻ ስለሆነ ነው ወደ ላይ ሄደ እንላለን። ግን ካሜራችንን ራቅ አድርገን ደግሞ እንዴት እንደሄደች እንመለከተው። ራቅ አድርገን እንመልከተው። ተመለከታችሁት? ልክ እንደዚህ ስትመለከቱት ደግሞ ራሱ ለካ ጠረጴዛው ራሱ አቀማመጡ ልክ አልነበረም። እኛ ግን ያችን ቦታ ብቻ ስለምናይ ወደ ላይ እየሄደ መሰለን። የዚህም ቦታ ሚስጥራዊነት ይሄ ነው ኦፕቲካል ኢሉዥን የምንለው።